ድንግል ማርያምን ግን ዓለም 7 ቢሊዮን እደግመዋለሁ 7-8 ቢሊዮን የዓለም ሕዝብ ቢጨፈለቅ እንኳን ሙሉ አካሏን የፀጉሯን ዘለላ መተካት አይችልም። የማንን? ኧረ ጮክ በሉ። የማንን? የድንግል ማርያምን። የድንግል ማርያምን እና አይሆንም አለች። እንዴት ይደረጋል? ሁለት ማይቴ ረከብከ ዘከመዝ ብስራተ ዘንበለ ምድ እምድ እትወተ ወዘንበለ ምድ እምድንግል ጽንሰተ ዘር ሳይዘራ ምርት ባል ሳይገባ ልጅ እንዴት ይሆናል? ይሄ ሊሆን ሊደረግ አይችልም ማለች። ውሸት ትክክል? ውሸት ነው ትክክል ነው? እውነት ነው አይደለም? ዘር ሳይዘራ አዝመራ አለ? ባል ሳይገባ ልጅ አለ? የለም። ስለዚህ ድንግል ማርያም ልክ ናት። መልአኩ ቅዱስ ገብርኤል ተልኮ ነው የመጣው። እኔ ተልኬ ንገር ተብዬ ነው የመጣሁት። የዝርዝር ጥልቅ ጉዳዩን አላውቀውም ያላት ሁሉ ይመስለኛል። እውነቱን ለምን ሊቃውንትም አስተያየቶች ጽፈዋል በዚህ ጉዳይ እና መጨረሻ ግን ቅዱስ ገብርኤል ያመጣው መፍትሄ ሁለቱን ማስታረቀ። እሷም የምታውቀው እሱም የሚያውቀው ሁሉን ቻይ ኤልሻዳይ እግዚአብሔር ካህል የኩሉ ይክል ኩሎ ዋልቦ ዘይሳኖ ሁሉን ማድረግ የሚችል የሚሳነው የሌለ እግዚአብሔር አለ ቅዱስ ገብርኤል። ለእግዚአብሔር በሩስ ጮክ ብላችሁ የሚሳነው ነገር የለም። ለማን? ምን ለሚሳነው ነገር? የነገርኩሽ ነገር ቀላል ነው አላት? ቀላል ነው አላት? አላላትም። ከባድ ነው። በድንግልና መውለድ ከባድ ነው። በዛውም ላይ እግዚአብሔር መውለድ ከባድ ነው። ነገር ግን ይሄን ሁለቱንም ማድረግ የሚችለው ማን ነው? እግዚአብሔር ነው። በዚህ ጊዜ እናታችን ተረታች፣ ተሸነፈች። ትክክለኛ ሽንፈት፣ ትክክለኛ መረታት፣ ዓለምን ከውድቀት ያዳነ ሽንፈት፣ ዓለምን በሰይጣን ከመሸነፍ ከመረታት ያዳነ መረታት፣ ተረታች። ትክክለኛ መረታት። ከዛ ቀጥላ ምናል ነየ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆኝ የእግዚአብሔር ባሪያ ገረዱ በፊትህ አለሁኝ፣ እንደ ቃልህ ይደረግልኝ። እንደምኑ ይደረግልኝ?